وصلى اللهم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد. بتوسع درجة የፓናል ዲስከሽን ሁኔታ በተመለከተ ወንድሜ ማህሙድ ትንሽ ተናግሯል። እኔ ርዕሱንና አሁን ከኡስታዞቻችን የምንሰማቸው ነገሮችና እንዲሁም ከእናንተ በኩል ደግሞ ምን ይጠበቃል የሚለው ነገር ኢንሻአላህ በተወሰነ ልገልጽላችሁ ሞክራለሁ። ከዚህ በፊት በነበሩት የበድር ፓናል ዲስከሽኖች ላይ በድር የመግቢያ እንደ ርዕስ ተደርጎ የተያዘው ልክ ባሁኑ በትውልድን በጋራ እንገባ ወይም እንታገድ የሚለውን አይነት በፊት የነበረው ምናልባት ወደኋላ መለስ ብላችሁ ካያችሁ ምርጫችን በቀበሌያችን ምናምን በመስጊዳችን የመሳሰሉት ሳይቀር ሁሉም ከትግሉ ጋር የተያያዘ ሙስሊሙን እንዴት ካለበት ችግር እናውጣው ከሚለውና ሙስሊም ውስጥ የሚከሰቱ ችግሮችን ነበረ በብዛት ሲወራ የነበረው። ግን አሁን አልহামዱሊላህ በተወሰነ ደረጃ ነገሮች ተቀርፈው ነው በብዛት ማለት በሚቻል ደረጃ አልহামዱሊላህ ነገሮች ሁሉ ጥሩ ሆነው መጅሊስ ሰሞኑን ራሱ መጨረሻ ላይ አሁን የተከሰተውን አይታችሁ ከሆነ የአዲስ አበባ መጅሊስ በሙሉ ስራ ሙሉ በሙሉ በራሳቸው ፍቃድ ስራውን ለቀው ለአዲስ አስረክበው ሐጅ ሱልጣን ሐጅ አማን ወይም ሼክ ሱልጣን ሐጅ አማንና ሼክ ሐሚድ ሙሳ ሌሎችም በአዲስ መልኩ የተረከቡበት ሁኔታ ነው። ከዛ በፊት የነበረውም የመጅሊሱም ይሁን በአጠቃላይ በሀገር ደረጃ ያለው ለውጥ በጣም እሰየው የሚያስብል ነው። ስለዚህ በአጭሩ ይህ አሁን ያለው አዲስ የተፈጠረው አየርን በተመለከተ የሚሰማቸውን ወንድሞች እና አሁን ኸይራት ነው ብለው የሚያስቡትን 5 ደቂቃ ሰጣቸውና ከወንድሜ ኡስታዝ በድሩ ጀምራለሁ። እሱ የሚሰማውንና በአሁኑ ሰዓት ተከስተው ያሉትን ወሳኝ ነው ብለው የሚያስባቸው ነገሮች ይጠቅሳል። አስቆመዋለሁ 5 ደቂቃ ሲጠርዛ ጋር ወንድሜ ነብዩ አለ ኡስታዝ ነብዩ ኢንሻአላህ ይጠቆማል። እሱ ካቆመበት ደግሞ ሌላው ኡስታዝ ሳይደግም ኢንሻአላህ ሌላ ያልተጠቀሱትን እየጠቀሰልን ሁሉም የተሰጣቸው ሰዓት ላይ ኢንሻአላህ በ15 ደቂቃ ውስጥ ሶስቱ ከነገሩ በኋላ ምናልባት ወንድሜ ኡስታዝ ነብዩ አያሌው ጨምረው ነገር ካለ የተወሰኑ ነገሮች ጨምረን በተለይ ደግሞ ከዛ ደግሞ ካሉት ኸይራቶች ደግሞ እዚህ ዲያስፖራው ላይ የተከሰተው ደግሞ እኔ በብዛት የማቃቸው ነገሮችም ስላሉ የተወሰኑ ደቂቃዎች ብለን ከዛ በኋላ መጨረሻው ላይ ሁላችንም ምን እናደርግ ለዚህ አዲስ ለተፈጠረው ነገር በሚለው ላይ ሐሳቦችን እንሰጣጣበትና ኢንሻአላህ በጥሩ ሁኔታ አንድ ነገር ይዘን እንመጣለን ብለን እናስባለን። የመጀመሪያው ተናጋሪ የሚሆነው ወንድማችን ኢንጂነር ኡስታዝ በድሩ ሁሴን ነው። ኡስታዝ በድሩ ሁሴንን ማስተዋወቅ አንሻም። በጣም ብዙ ቦታዎች ላይ ብዙ አልহামዱሊላህ ተዋውቋል ከዚህ በፊት በነበሩ ፕሮግራሞች ላይ። ስለዚህ ሰዓቱን ለመሻማት ወደ እንቅልፍ የሚኬድበት ሁኔታ ስላለ ኢንሻአላህ በቀጥታ ለኡስታዝ ሰጥተው ኢንሻአላህ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. سأسقط من ما مكره أجر لا أمين يتفترون منها سناي بولد بنكفلو يتشارك لما لا تتكلم الياس الله عندنا عند إثيوبيا المسلمين من لو تعلم ብለን ማለት ያስፈልጋል። ሁለተኛ ደግሞ እንደ አንድ ኢትዮጵያዊስ እንደ ኢትዮጵያዊነታችን ደግሞ እንደ ሀገር ምንድን ነው እየተከሰተ ያለው የሚለውን ነገር ስናይ መልካሙን ተስፋ ሰጪውን ነገር ማየት እንችላለን። ተሐዲያት ወይም ደግሞ ቻሌንጆች ተግዳሮቶች እንዳሉ ሆነው የተፈጠሩትን መልካም ነገሮች ላይ ብቻ አተኩረን ኢንሻአላህ እዛ ላይ ምን እየገነባን መሄድ እንችላለን የሚለው ዋነኛ የፓናል ዲስከሽን ነው። እዛ ላይ እናተኩራለን ኢንሻአላህ።
ኢትዮጵያ ውስጥ በአሁኑ ሰዓት እንደ ኢትዮጵያዊ ሙስሊም ከብዙ ነገር ተገልሎ የነበረ ማህበረሰብ በእርግጥም በመሪዎቹ በተለይ ዶክተር አብይ በተደጋጋሚ የሚናገሩት ነው፣ ሁሉንም ያላሳተፈ እድገት አይደለም፣ ሪል መሆን አይችልም፣ እውን መሆን አይችልም የሚል ምናልባትም ከአሁን በፊት በነበሩ መሪዎች የፖለቲካ እይታዎች ተስተውሎ የማያውቅ አዲስ ፍልስፍና ይመስለኛል። አዲስ የፖለቲካ ፍልስፍና ልለው ይችላል። ሁሉንም ኢንክሉሲቭሊ ካልያዝን የተወሰነ አካል ተገፍቶ ሌላኛው የሚያድግበት ሁኔታ ነው። ይህ ለውጥ ሊያመጣ አይችልም የሚል ግንዛቤ የተወሰደ ይመስለኛል። አላህ ያዝልቅልን። የምንፈልገው ምንድን ነው? ኢንክሉሲቭ ኢኮኖሚክ ኢንክሉሲቭ ፖለቲካል ኢንስቲትዩሽንስ እስካልተፈጠሩ ድረስ ግማሽ አካል ሽባ የሆነ ሰው ሩጫ ውድድርን ማሸነፍ ቀርቶ በእርምጃም መራመድ አይችልም። ግማሽ የኢትዮጵያ ሕዝብን ሽባ ያደረገ ምንም አይነት የለውጥ እንቅስቃሴ ውጤታማ ሊሆን አይችልም። በብሔር ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በምንም ነገር ሊሆን ይችላል። የተወሰነ የህብረተሰብ ክፍል በተለይ ሲግኒፊካንት የሆነ ቁጥር ያለው የህብረተሰብ ክፍል ማግለል እንደማያስፈልግ መተማመን ላይ ተደርሷል የሚል እይታ አለ። ያ ለኢትዮጵያ ሙስሊሞች በተለያየ መንገድ አስተዋጽኦ እያደረገ ይህ እይታ ምናልባትም እምነታችንን እንኳ የምናምንበትን ነገር የመምረጥ ነፃነታችን ተገፎ ይህንን አይነት እምነት ካልተቀበልክ ተብሎ ይህንን የማትቀበል ከሆነ አሸባሪ ነህ፣ አክራሪ ነህ፣ ለሀገር ጸር ነህ ተብሎ ሙስሊሙ የሚሸማቀቅበት ሁኔታ አልፏል። አልሐምዱሊላህ። ዛሬ መጅሊሳችንን በራሳችን ማዋቀር የምንችልበት እንደው መንግስት ምን ላግዛችሁ የሚልበት ተጨባጭ ላይ መድረሳችን አላህን እናመሰግናለን። ሌላው ከፋይናንስ ጋር በተያያዘ ተገልሎ ያለን ማህበረሰብ በፋይናንስ ተጠቃሚ ሊሆን የሚችልበት ከወለድ ነፃ የፋይናንስ አገልግሎት የሚፈቀድበት ሁኔታ ላይ መሆናችን ደግሞ ሌላው መስራት ኢትዮጵያ ውስጥ 2017 እና 18 ጠቅላላ የኢትዮጵያ ባንኮች ያተረፉት ትርፍ 21.5 ቢሊዮን ብር ነው። 11 ቢሊዮን ብሩን ኮመርሻል ባንክ ብቻውን ያተረፈ ሲሆን ግሮስ ፕሮፊቱ ማለት ነው። 10.5 ቢሊዮን ደግሞ ሌሎች የግል ባንኮች አትርፈዋል። እነዚህ ኢንዱስትሪ ውስጥ ሙስሊሙ ምን ሚና አለው? ዜሮ። በዚህ ኢንዱስትሪ ላይ ምንም ተጠቃሚ አይደለም። የሚነገደውና የሚሰራው ግን አንዱ አስተዋጽኦ የሚያደርገው ሙስሊሙ ገንዘቡን እዛ ውስጥ እያስቀመጠ ያ የሚቀየርበትና ሙስሊሙ የባንክ ባለቤት የሚሆንበት ከባንክም ደግሞ ፋይናንስ ሰፖርት ተደርጎ ኢኮኖሚውን መርዳት የሚችልበት ሁኔታ ተፈጥሯል። 26 ሰከንድ አሳልፍ ያለ ይቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር። ኢንሻአላህ ምናልባት በጣም ኢምፖርታንት የቀረ ነገር ካለ በኋላ ላይ ጊዜ ስለሚኖር ይጨምራል። የተሰጠን ነጥቦች በጣም አንኳሮች ናቸው። ስለዚህ ቅድም እንዳልኩት ኢንሻአላህ ኡስታዞቻችን ያንን ኢልቲዛም ያደርጋሉ መድገም የለማሳብን። ምክንያቱም እድሉ እንድትጠቀሙት ነው። ከደገምከው የራሳችሁን ጊዜ ነው የምትጨርሱት እና ማለት ነው። ኡስታዝ ካሚል ሸምሱ ቅድም
እኛ አሁን ዛሬ የምንሆነው ኢንሻአላህ ኦፕቲሚስቲክ ነው። በቃ ዛሬ የምናወራው ተፋኡል ብቻ መልካም ነገር አለ። ይሄን መልካም ነገር እንዴት እንጠቀመው የኛ ምን ይጠበቅብናል የሚል ነው እንጂ ሁሉም እዚህ ላይ ሊነሳ ይገባል የሚባሉ ብዙ ነገሮች አሉ። ግን አልহামዱሊላህ ያን ሁሉ አልፈናል በሚል ነው ኢንሻአላህ ወደዛ ነው። ስለዚህ እዛ ላይ ትኩረት ሰጥተናል። عندك 5 دقائق. بسم الله الرحمن الرحيم. ዛሬ ላይ በኢትዮጵያ ውስጥ ያለው ነገር ተስፋ ሰጪ ነው። እንደዚህ ጋር እንደዚህ ለአጠቃላይ ስናይ ማለት ነው። ሀገሪቷ ላይ የነበረው ችግር እኛን ለችግሩ ሰለባ ካደረጉ ነገሮች ውስጥ አንዱ ጥቃት ወይም በተለየ መልኩ ለችግር ስንጋለጥ ነበር ነው በሁለት ነገር ነው። አንዱ በተቋም ደረጃ አንዳንድ ተቋማት ሙስሊሙን ማጥቃትን ታርጌት አድርጎ ተቋቋሙ እስኪመስል ድረስ በዚህ መልኩ የሚሄዱበት ተጨባጭ ነበር። ሁለተኛው ደግሞ ህጎች ናቸው። አሁን ላይ እየታዩ ካሉ ለውጦች ውስጥ አንዱ እነዚህ ተቋማት ሪፎርም እያደረጉ ነው ያሉት። ለምሳሌ የፍትህ ተቋማት የፍትህ ተቋም የምንለው ፖሊሱ፣ አቃቤ ህጉ፣ ዳኛው፣ እስር ቤቱ የመሳሰሉ አካላት ናቸው የፍትህ ተቋማት የምንላቸው። ከነዚህ አካላት ሙስሊም ሆነ እዛ እነዚህ አካላት ጋር እነዚህ ተቋማት ጋር ሙስሊም ሆኖ ፖሊስ ሲያየው መጀመሪያ አእምሮ ላይ የሚመጣው አሸባሪ ጥፋት ለመፈጸም የሚሄድ በጥርጣሬ ነው። ፖሊሱ ሙስሊም በመሆን ብቻ ሙስሊም ሂጃብ ለብሳ ስትሄድ ሲያይ ገና ሲያይ ብቻ የሚቀላበት ተጨባጭ ነበር። ሙስሊም ሆነ እስር ቤት ስትገባ በፖለቲካም ግባ፣ ሰርቀህም ግባ፣ ገለህም ግባ በተለየ መልኩ የምትታይበት ተጨባጭ ነው ያለው። ፍርድ ቤትም ሲሄድ ዳኛ እንደ ዜጋ እንደ ሰው ሳይሆን ገና ሙስሊም በመሆኑ ብቻ አእምሮ ውስጥ ቀድሞ የሚቀረጽ ነገር አለ። እነዚህ ተቋማትን የመለወጥ ሪፎርም የማድረግ ሂደት አለ። በሁለተኛ ደረጃ ህጎች ናቸው። ኢትዮጵያ ላይ ወደ 6-7 የሚሆኑት ህጎች ላይ ሪፎርም እየተካሄደ ነው። አንደኛ እነዚህ ህጎችን የማሻሻል ሂደት ውስጥ ሙስሊሙ አልነበረም። እናት በማድረጉ ላይ አሁን እንደገና በተለያየ ጊዜ ሲቀየሩ ሲሻሻሉ ሙስሊሙ አይሳተፍበትም ነበር። አሁን ፎር ኢንፎርሜሽን እነዚህ የተሻሻሉ ህጎች ላይ የእናንተ ወንድሞች የእናንተ ልጆች ሙባሸራ በቀጥታ የተሳተፉ እያሻሻሉ ህጎቹ እንደገና ሁሉንም ባሳተፈ በአማከለ መልኩ የተቀየሩ ያሉበት ተጨባጭ ነው። ለምሳሌ የጸረ ሽብር ህግ ያስፈልጋል አያስፈልግም የሚለው ክርክር እንዳለ ሆኖ ያስፈልጋል የሚለው አመዝኖ ገና በድራፍቱ ላይ ራሳችን ሳንቀር ቀርበን ውይይት አድርገን ለዛ ደግሞ ራሱ የቻለ ሴክሬታሪያት ተቋቁሞለት እዛ ውስጥ ሙስሊሞች ገብቶ ተፋጭቶበት ወደ ፋይናል ደረጃ ደርሷል። የፕሬስ ህግ፣ የሚዲያ ህግ፣ የፍርድ ቤቶች ህግ፣ የእስር ቤቶች ህግ፣ የመያድ ህግ፣ ኤንጂኦ የመንግስታዊ ያልሆኑ ድርጅቶች ህግ የመሳሰሉ ህጎች ላይ ዛሬ ሪፎርም እየተካሄደባቸው ነው ያሉት። በእነዚህ ህጎች ነው ብዙ መብቶቻችንን ሉዝ ያደረጉ። በጸረ ሽብር፣ በኤንጂኦ ህግ፣ በማረሚያ ቤት አስተዳደር ህጎች እና በመሳሰሉ ህጎች ብዙ ችግሮች ሲደርሱብን ነበሩ። እነዛ አሁን እየተለወጡ ነው ያሉት። ተስፋ ሰጪ ናቸው ማለት ነው። ህጉ ገና እኛ ላይ ዱብ የሚደረግ ሳይሆን ህጉን በመስራቱ በማሻሻሉ ላይ ሰዎች ስላሉበት የኛ ነው ብለን እንድናስብ በተለየ መልኩ እኛን ለማጥቃት እየወጡ ናቸው ብለን የምናስብበት ተጨባጭ ነው። ስለዚህ ከዚህ በኋላ ሀገሪቷ ላይ ሁላችንም የጋራ ሀገራችን ነች።
ለጋራ ጉዳያችን በጋራ እናስባለን በጋራ እንሰራለን የሚል ማህበረሰብ ውስጥ በተወሰነ ደረጃ እየታየ ያለ ተጨባጭ ነው። በፊት ኢትዮጵያ ሲባል የሆነ አካል ሀገር ኢትዮጵያዊ ሲባል የሆነ አካል የሆነ አካባቢ የሆነ ነገር ነው የምታስበው። ዛሬ ላይ ሁሉም ኢትዮጵያ ሶማሌ፣ አፋር፣ ኦሮሞ፣ ቤኒሻንጉል፣ ትግሬ፣ አማራ ኢትዮጵያዊ የሚል ስሜት እየተፈጠረ ያለ ስለሆነ ይህ በጣም ደስ የሚል እንዴት ይቀጥላል በውይይት ምናልባት በደንብ የምናዳብረው ይሆናል። አልጨረስኩም። አመሰግናለሁ። ማሻአላህ ጊዜውን በትክክል ተጠቅሞ ከማስቆማችን በፊት የቆመ ነው። ማሻአላህ ወደሚቀጥለው ተናጋሪ ከመሄዳችን በፊት day care will be closed soon please pick up your children ይላል። ልጅ በልጅ ልንጥለቀለቅ ነው። አፈወሩ ኢንሻአላህ ልጆቻችሁን ኢንሻአላህ day care ሊዘጋ ስለሆነ ሄዳችሁ አንሱ ይላል። በተቻለ መጠን ግን ልጆችን ካመጣችኋቸው እዚህ ይህንን ፕሮግራማችንን በማይረብሹ መልኩ ሁላችሁም ኮንትሮል ለማድረግ ሞክሩ ኢንሻአላህ። ጀዛኩሙላህ ይሄ ነው የሚያስደስተው ኢንሻአላህ። ከማን ያርዳ የቀበረ የሚለው ማለት ነው። ሁላቸውም እዛው ውስጥ ያሉ በተለያዩ ርዕሶች ላይ ወንድሜ በድሩ ከራሱ ፊልዶች ከባንኩ ከምኑ አካባቢ ነገር ወንድሜ ካሚል ሸምሱ ከህግና ከተቋማት ጉዳይ ጋር ነው ሲነግረን የነበረው። ኡስታዝ አቡበከር ደግሞ ስለምን እንደሚነግሩ ትገምታላችሁ መቼም። ኡስታዝ አቡበከር ሁሉም በዚህ አሁን በሚነግሩ ነገር ላይ ውስጡ ኖረው ሁሉንም ችግርም ገፈቱንም ቀምሰው ከዛ አሁን ደግሞ ደስታውን ተካፋይ ናቸውና ከነሱ ከራሳቸው ስንሰማው በጣም ትልቅ ቫልዩ ያለው እና በደንብ ልብ ሰጥተን እንስማው ኢንሻአላህ። አሁንም ለኡስታዝ አቡበከርም የኮሚቴው ሊቀመንበር እንዲሆንም ከ5 ደቂቃ በላይ እንሰጠው ኢንሻአላህ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢትዮጵያ አሁን ባለችበት ተጨባጭ እኔ እንዳጠቃላይ እንደ ኢትዮጵያዊ ሙስሊም ከሚለው ባለፈ እንደ ኢትዮጵያዊ ትናንት ለመጥቀስ የሞከርኩት አገር በተስፋና በስጋት ውስጥ ነው ያለው። ስፋቱ ወይም ተስፋው ከፍተኛ ቢሆን ዛሬ ያለው ተጨባጭ የምናየው መሬት ላይ እየወረደ ያለ ዕለት ከዕለት የሚቀየሩ የተለያዩ ሁኔታዎች አሉ። ለእኛ እንደ ሙስሊሙ ተስፋው በጣም ያመዝናል። ትናንት ከነበርንበት እንደ ዜጋ ሁለተኛ ዜጋ ተቆጥረን ከምንታይበት ሀገር ዛሬ በሁለንተናዊ ሀገራዊ ለውጥ ውስጥ ሚና እንዲኖረን ሙስሊሙ የዚች ሀገር ባለቤት ነው፣ እንደው ለዚች ሀገር ተስፋ ነው ተብሎ የሚታሰብበት ደረጃ ላይ በእያንዳንዱ የኢትዮጵያውያኖች ወይም እንደ ሀገራዊ ጉዳይ ላይ የሙስሊሞች ሚና የላቀ ድርሻ አላቸው ተብሎ የሚታሰብበት እሳቤ ውስጥ መድረስ ችለናል። ይሄ ለውጥ ዝም ብሎ የመጣ ለውጥ አይደለም። ይሄ ለውጥ የሚመጣ የሁላችንም እዚህም እዚያም ያለው የሁሉ ልፋት ዱዓ ትግል ውጤት ነው። ይሄ ለውጥ ግን እንዴት ነው በትክክል ተጠቅመንበት ማለት ነው እንችላለን? ዛሬ የምናስተውላቸው እንደ ኢትዮጵያ እንግዲህ ስሜታዊ ደጋፊና ስሜታዊ ተቃዋሚ ምክንያታዊ ሳይሆን ስሜታዊ በትንንሽ ምክንያቶች ዝም ብለን ከሜዳ ተነስተን ደግፈን የምንቃወምበት መብደእ የለንም። እንደ ሙስሊም በተለይ እንደኛ ብዙ ነገር ከማጣታችን አንጻር ሊኖረን የሚገባው አቋም ወይም ሊኖረን የሚገባው ተግባር ከፍተኛ ከመሆኑ አንጻር ይህንን የተገኘው ከማንም በላይ እኛ የማስጠበቅ ኃላፊነት አለብን ብዬ አምናለሁ። ለምን ከፍተኛ ገፈት ቀማሹ እኛ ስለነበር ብዙ ዋጋ የከፈልነው ዶክተር አብይ አህመድ መጀመሪያ እኛን ኮሚቴውን ጠርተው ሲያነጋግሩ ስለ መደመር ሲነግሩን እኔ አንድ ነገር ብያቸው ነበር። ለእናንተ መደመሩ ያዋጣችኋል፣ እኛ ግን ተባስተን እናያዋጣንም ብዙ ነገር አምልጠናል አልኳቸው። ምክንያቱም እኛ ያለፈን ብዙ ነው። መደመሩ ለእነሱ ሊሆን ይችላል፣ ለእኛ ግን በጣም ብዙ ነው ያለፈን፣ ብዙ ነገር ነው የቀረብን። ሐቂቃ አሁንም ያንን ስሜት ይዘን ነው ልንሄድ የሚገባል። እነዚህ ፖለቲካ የሆነ ለውጥ በሁሉም መልኩ ትናንት ሙስሊሙ በፖለቲካ መሳተፍ ሌላ ማሰብ ከባድ ነበር። ዛሬ እንደ ግል እንኳን ተሳትፎ እያደረጉ ያሉ በፖለቲካ ድርጅት ደረጃ ባሉት የፖለቲካ መዋቅሮች ሀገራዊ ለውጥ ላይ በሚሰሩ
አካላቶች ጋር የሚኖረው የለውጥ እንቅስቃሴ ላይ ብዙ ሚና ነው። ብዙ ነገር እየተፈጠረ ነው። እነዚህ ነገሮች አሳድገን የጋራ አድርገን ሁላችንም እጅ ለእጅ ተያይዘን እንዴት ውጤታማ የሆነ ስራ መስራት አለብን ብለን ማሰብ ይገባናል። ለምን ምናልባት በእያንዳንዱ ጊዜያቶች ውስጥ ስንናገር ምን ይመጣብን ይሆን ተብሎ የሚታሰብበት ጊዜ ቀርቷል። ድሮ ያው ብንታሰርም እያልነበር ብንናገረው አይደለ? እንደማይቀርልን ብናገኝ ለመታሰር ዝግጁ ሆነን እንናገራለን ነበር። አሁን ስለመታሰር አስበን አይደለም የምንናገረው፣ ወይም የምናወራው ስለመብታችን የምንጠይቀው ወይም ደግሞ ለማስከበር የምንሄደው። በእያንዳንዱ ጉዳዮች ውስጥ እንደ ባለቤት፣ እንደ ሀገር፣ እንደ ዜጋ ይሄ ጉዳይ እኛን ይመለከተናል፣ ሊቆምበት ይገባል፣ ወይም ደግሞ ለቀጣይ ትውልዳችን ተስፋ ነው። እዛ ቦታ ላይ የመገኘት ኃላፊነትና ግዴታ ነው። ዛሬም በኢኮኖሚው በማህበራዊ ጉዳይ እንደካሚል ሲያነሳቸው በነበሩት በግርም ሲያነሳቸው በነበሩት በተለያዩ ጉዳዮች ላይ በሮቹ ተከፍተዋል። አሁንም ግን የትልቅ ስጋት አለን። እነዛን ነገሮች በአግባብ እንጠቀምባቸዋለን ወይ? ከወሬ ያለፈ ነገር ውስጥ ነው ወይ? እስካሁን በዚህ አንድ ዓመት ውስጥ ምን እንቅስቃሴ ያደረግን የሚገባና ያክል ፍጥነት እየሄድን ነው ወይ የሚለው ነገር ሁሉም ሰው ሊያስብበት የሚገባ ጉዳይ ነው። ስለዚህ በእያንዳንዱ ኢትዮጵያ ላይ በሚደረጉት የለውጥ እንቅስቃሴዎችና ውጤታማ የሆነ ነገር ለማምጣት የእኛ ሚና ትልቅ ነው። ይሄን ማሰብ አለብን። በመጀመሪያ ኢትዮጵያ እንደ ተስፋ ሲታሰብ ሙስሊሞች ናቸው ሊታሰቡ የሚገባው። ሙስሊሞች ኢትዮጵያዊነትን ለመግለጽ ምናልባት ብቸኛ ናቸው ማለት ይቻላል። አፋር፣ ሶማሌ፣ ቤኒሻንጉል እነዚህ ክልሎች የሙስሊም ክልሎች ናቸው አለ 100% ሙስሊሞች ናቸው። ሙስሊም ኢትዮጵያ የሌለበት ቦታ የለም። ኢትዮጵያን ስናስብ ከሙስሊም ውጭ ማሰብ አይቻልም። እነዛ ከሙስሊም ውጭ የማይታሰቡት ኢትዮጵያኖች ግን እንደሚገባቸው ሚናቸውን መወጣት ጀምረዋል ስንል አሁንም ገና ጅምር ላይ ነን ያለነው። የቤት ስራችን ብዙ ነው። በደንብ ተያይዘን መስራት ከቻለን ብዙ ነገር መለወጥ እንችላለን። የተገኘውን ተስፋ ማስቀጠል እንችላለን ብዬ አስባለሁ። ማሻአላህ ልክ ያልክ ትንሽ ተከታዮች ሲቀር ነው ያቆመው። ማሻአላህ ተባረከላህ። በጣም የተነሱት ጉዳዮች አንኳር ከመሆናቸው አኳያ እነሱን እንኳን ተወያይተን ዛሬ እንድንጨርስ ትልቅ ነገር ነው የሚሆነው። ስለዚህ ብዙ እንዲጨምሩ በፈልግበት ሁኔታ የለም ሳስበው። ኡስታዝ ነቢዩ እንዴት ነው ትንሽ እሱ በተለይ ደግሞ በተለይ አሁን መጨረሻ ላይ ከመጅሊሱ ጋር በተያያዘ ያው ተቋም በሚለው ትንሽ ደበስበስ ብሎ ስላለፉብኝ እንደው ወንድሜ ነቢዩ በተለይ በጣም ከመጅሊሱ ሪፎርም ጋር በተያያዘ ትልቅ ኢንቮልቭመንት ስለነበረ ትንሽ የሆነች ነገር ብትል ደስ ይለኛል ከእሱ ጋር በተያያዘ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وآله وسلم አጠቃላይ ያው የተነሳው ርዕስ አሁን በአገራችን መልካም ነገር አለ። ይሄን መልካም ነገር እንዴት ይጠብቀው? የተወሩት ነገሮች እንዳሉ ሆነው እንዴት ይጠብቀው የሚለውን ነገር ወደ መጅሊስ ኡስታዝ ጀማል ወዳለው ከመግባት በፊት መልካም ነገር የምንጠብቅበት ዋናውና ትልቁ ነገር ምንድን ነው? እንደ ሙስሊም የመርህ ሰዎች በመሆን ነው። መጀመሪያ ህግ የሚያከብር የመርህ ሰው ስንሆን መልካም ነገርን መጠበቅ እንችላለን። ቁርአን ምን ይላል? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር። ይህ የአንድ በመርህ የሚኖር ግለሰብ ወይም በመርህ የሚኖር ማህበረሰብ ልዩ መለያው እና በላጭ ከፍ የሚያደርገው ነገር ቢኖር ሁለት ታላላቅ መርሆችን ጠብቆ የሚሄድ ሲሆን ነው። አገር እንደ ሀገር የምትቆመው ሙስሊሙ ኮሚኒቲ እንደ ሙስሊሙ ሊቀጥል የሚችለው እነዚህ መርሆችን ሲጠብቅ ነው። አንደኛው ተእሙሩነ ቢልማዕሩፍ በመልካም ነገር ላይ ሁልጊዜ መገኘት። መልካም ነገር የጠቀሷቸው ፋይናንሱ ላይ፣ ፖለቲካው ላይ፣ ሶሻሉ ላይ ማንኛውም ለሰው ልጅ ይጠቅማል የተባለው ነገር ላይ በሙሉ መገኘት
አንደኛው መርህ ነው። ወተንሀውነ ዐኒል ሙንከር ከዛም በኋላ ደግሞ ህግን ማስከበር ስንችል ነው። ከመጥፎ ነገር መከልከል ስንችል በሀገራችን ታያላችሁ። በሀገራችን የመጣው አዲስ ሊደርሺፕ ብዙውን የሀገራችንን ማህበረሰብ መምራት የፈለገው ህግን ማስከበር የሚለውን ነገር በጣም አሳንሶ ነበር። ለዚህም ሀገራችን ትንሽ መናጋት ጀመረ። ሁለቱ ነገሮች አብረው ካልሄዱ በፍጹም ኮሚኒቲ እንደ ማህበረሰብም እንደ ግለሰብም ሰላም ሆኖ ሊቀጥል መልካም ሆኖ ሊቀጥል አይችልም። ቤት ውስጥ አንድ ልጅ መልካም ነገር ሁልጊዜ እያዘዝክ ብታኖረው መልካም ነገር እያደረግለት ብትኖር ጥሩ ልጅ ነው። አንዳንድ ጊዜ መቅጣት ካለበት ትቀጣለህ፣ ማደብ ካለበት ታደባለህ፣ ህግ እንዲያከብር ታደርጋለህ። ሁለቱም መሰረታዊ ነገሮች ጠብቀን የምንሄድ ከሆነ ብቻ ነው አሁን ያገኘነውን መልካም ነገር ልናገኘው እንችላለን። ሸኾቻችን እዚህም ያሉ በሀገራችን ያሉ ብዙ ማህበረሰባችን ላይ ለምሳሌ እዚህ ያለው ኮሚኒቲያችን ላይ ስለ መልካም ነገር ሁሌ ይነገራል። ነገር ግን እንደ ማህበረሰብ እንደ ኮሚኒቲ እንደ ግለሰብ ሰው ሲያጠፋ ግን ነህይ አኒል ሙንከር ግን የለም፣ አይከለከልም። ተው፣ አቁም፣ ጥፋት ላይ ነህ፣ ተከልከል የሚል ነገር ከሌለ ኮሚኒቲ ይፈርሳል፣ አገርም ይፈርሳል። ለዚህ እነዚህን ሁለት መሰረታዊ መርሆች ጠብቀን ስንሄድ መልካም ነገር የተፈጠረው ለውጥ ጠብቀን ማቆየት እንችላለን። ተአምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ከዛም ኸይረ ኡማ በላጭ ምርጥ ማህበረሰብ የሚባለው ነገር የሚፈጠረው ሁለቱን መርሆች ሲከተሉ። ሁለቱ መርሆች ከተናጉ በሰበካ ብቻ አገር አይመራም፣ በሰበካ ብቻ ኮሚኒቲ አይመራም። ኮሚኒቲ ህግ በማስከበር ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን ወደ መልካም ሲጠሩ እንደዚሁም ደግሞ መስመር የሚለቁ ሰዎች ደግሞ ካሉ አደብ ያስይዙ ነበር። ቁርአንም ይሄንን ነው። ተርጊብ አለ፣ ተርሂብ አለ። ታስጠነቅቃለህ፣ እንደዚሁም ደግሞ ትጋብዛለህ። ጀነት አለ፣ ጀሃነም አለ። በቃ እነዚህ የተፈጥሮ በማንኛውም ነገር ላይ ባላንስ ጠብቆ ለመሄድ ሁለት መሰረታዊ ነገሮች የግድ ናቸው። አምር ቢልማዕሩፍ ነህይ ዐኒል ሙንከር። ዝርዝሩን በኋላ ካገኘው መጅሊስ ላይ መለሳለሁ። አላሁ አዕለም።